የትምህርታችን ርዕስ ሕመምተኞችና ባለመድኃኒት ይላል። እንደምታውቁት ሊቁ ኢትዮጵያዊው ሊቅ በነገረ ሰዋስው ሁል ጊዜ መጣቀሻ የሆኑት አባታችን ይህንን ደዌን ወይም ሕመምን ሲተረጉሙት ጤና ማጣት፣ በደዌ መያዝ የሚል ትርጓሜ ይሰጡታል። ለመጻጉነት ወይም ለበሽታ በአጠቃላይ ማለት ነው። የኛ አብይ ርዕሳችን ግን ሥጋዊውን ደዌ መመልከት ሳይሆን በአንጻራዊነት የነፍስ ደዌን ማከሙ ላይ አተኩረን ርዕሳችንን ሕመምተኞቹን አብነት አድርገን ከራሳችን ሕይወት ጋር ለማገናዘብ ሰፊውን ጊዜ እንወስዳለን። ከጥበብ ከፍሎ የሚሰጥ ከምስጢር ገልጾ የሚያናግር አምላካችን እግዚአብሔር ለሁላችንም በጎ ጆሮ ይስጠን። ርዕሳችን ሕመምተኞችና ባለመድኃኒት። በመጽሐፍ ቅዱስ ውስጥ ብዙ ጊዜ እንደሚነገረን በጠዋቱም ክፍል ስንዱ የሆነችው ኦርቶዶክሳዊት ጉባኤ ቤተ ክርስቲያን ሁሉም አብያተ ክርስቲያኖቿ ላይ ከጣፍ እስከ ጫፍ ከጠረፍ እስከ ጠረፍ ድረስ ያሉት ሁሉ የዛሬውን ቀን ብቻ አይደለም፣ ሁል ቀን የሚቀድሱት ቅዳሴ የሚነበበው ምንባብ ቀድሞ የተሰራ ማጀቷ የተደገሰ ድግሷ መልካም የሆነች ቤተ ክርስቲያን ውስጥ ነው ያለ ነው። እንደ አጠቃላይም የዛሬውን ዕለት ለሕመምተኞች ይሰጣል። በመጻሕፍትም እንደተነገረን ሕመምተኛ ካለ ደግሞ ባለመድኃኒት ያስፈልጋል። ባለመድኃኒቱ ጌታ ይገርማቸዋል። ከዓለም ጥበበኞች ይለያል ማዳኑ፣ ይሻላል፣ ይበልጥማል። ተወዳጆች የእግዚአብሔር ልጆች፣ ይሄ ጌታ ሕሙማን ይፈቅድዎ ለአቃቤ ሥራይ የተባለለት ንጉሥ ነው። በሽተኞች ባለመድኃኒቱን ይፈልጉታል እንዲል ወንጌላዊው። በዛሬው ዕለት የሚታሰበው ሰው ስሙ አይታወቅም። በሽታው መጠሪያው ሆኖበታል። በሽተኛ ተብሎ ነው የሚታወቀው። ዛሬ ሰው እንዲህ ተብሎ ቢጠራ ምን ይላል ወዳጆች? ምን ይሰማዋል? ምንድን ነው የሚለው? መጽሐፍ ቅዱስ ጌታችን መድኃኒታችን ኢየሱስ ክርስቶስ ይሄ ድህነት የተደረገበት ቦታ ዛሬ ጭምር በኢየሩሳሌም ብዙ ሰዎች እየሄዱ ጸበሉን እየቀዱ ይጠጡታል፣ ይቀባቡታል። ባለመድኃኒቱ ጌታ ያዘዘበት ትእዛዝ ያስተላለፈበት ስፍራ በመሆኑ ያን ጊዜ በጌታ ዘመን የነበሩት ቤቶች የሉም፣ ፍርስራሾቹ ነው ዛሬ የሚታየው። ስሙ ግን የመጻጉዕ ዋሻ ይባላል። በዮሐንስ ወንጌል ምዕራፍ 5 ቁጥር 1 እስከ 16 ድረስ ታሪኩን እንደምናገኘው ይሄ ሰው ከሰው የዕድሜ ጣራ ካሁኑ አወሳሰን አንጻር የዕድሜውን ግማሽ ጊዜ በበሽታ ያባከነ ሰው ነው። ምክንያቱም ቅዱስ ዳዊት እንደነገረን እመሰ በዝሃ 80 ዓም ነውና ስታቀናንሱት ግማሹን ዘመን የኖረው ይሄ ሰው አልጋ ላይ ነው። ማን ይታገሳል? ማን ይጠብቃል?
በሽታው ጠያቂ ሆኖ ያለ ጠያቂ የቆየ ሰው ነው። ብዙዎቻችን ሰዎች ሲታመሙ ደጃፍ መለስ ማጀት ጎረስ ያሰናዳነው ከሌለ ሄደን መጠየቅ ይሳቀቀናል። ብዙዎቻችን በእጃችን ይዘን የምንሄደው ከሌለ ያለንን ስለማናውቅ ያለንን ስለማንረዳ ካልፈተፈት ፍራፍሬ ካልያዝ በሽተኞችን አንጠይቅም። ግዴላችሁ ምእመናን፣ ያላችሁ ከፍትፍት የሚበልጥ ነው። ያላችሁ ከፍራፍሬ የሚሻል ነው። ሄዳችሁ እግዚአብሔር ይማርህ በሉ። ማን ይማርህ? ማን ይማርህ? እግዚአብሔር ይማርህ። ለታመመ ሰው ጠያቂ ተስፋው ነው። ለታመመ ሰው ጠያቂ ባለሟሉ ነው። ተስፋ ያደርጋል። ይሄ ሰው ያለ ጠያቂ 38 ዘመን ተቀመጠ። ያለ ረዳት፣ ያለ አስታዋሽ። ተመልከቱ፣ ይጨንቃል እኮ አስቡት። ወተን እስክንገባ ለመተያየታችን እንኳን ያስፈራናል። እንኳን 38 ዘመን ያለ ጠያቂ ያለ አስታዋሽ 38 ዘመን ተቆጠረ። ጠያቂ የሌላቸውን የሚጎበኝ እንደውም ኪዳናችን ላይ አምላከ ነዳያን ወተስፋ ቅቡፃን፣ የችግረኞች አባት፣ የሕመምተኞች ወዳጅ፣ ለተሰደዱት የሚራራላቸው፣ የተጨነቁትን የሚያጽናናቸው እንለዋለን አምላካችንን። ከዚህ ነስተን ከአባቶቻችን ይዘን ተመልከቱ። ያለ ጠያቂ የኖረውን አሐዜ ዓለም በእራሁ የተባለው ንጉሥ ወልዱ ለብሩክ ከሳቴ ብርሃን የተባለለት መድኃኔ ዓለም ጠየቀው፣ ጎበኘው። የ38 ዘመን ያለ ጠያቂውን ኑሮ መድኃኔ ዓለም ቀየረው። ራሱ ጠየቀው ሄዶ። እስቲ አስቡት፣ ተስፋ አድርጋችሁ የቆያችሁት ነገር ሲነካ፣ ሲደርስ፣ ሲሳካ ምን ያህል ሐሴት ታረጋላችሁ? ተዉት። አሁን እግዚአብሔር እመጣለሁ ቢል እዚህ ጋር ስፍር ቁጥር የሌለው ሰው ይሰበሰባል። ምልክት አፍቃሪ ስለሆነ ትውልዱ ጌታው ጠየቀው። በቃ ጠያቂ እንደሌለው፣ ተቆርቋሪ እንደሌለው፣ ወገን ዘመድ እንደሌለው አውቆ ወገን ዘመን ሆነው አምላከ ቅዱሳን እግዚአብሔር አምላካችን ለሁላችን ወገን ዘመድ ይሁንን። ወገን ዘመድ ሆኖ በቃ ጠየቀው መጥቶ። የሚገርማችሁ እንቅፋት መጥቷችሁ እግራችሁ ጫማ ያላደረገበትን ቀን እስቲ አስቡት። የመጀመሪያ ምርጫችሁ ምንድን ነው የሚሆነው? እግራችሁ ድኖ ቶሎ ጫማ ማድረግ ነው አይደል? አይደል? አዎ። የሚድንም የማይመስለው ሰው ብዙ ነው። ዛሬ ደግሞ ታመመ ሞተን ከተካ ቆይቷል። የምንወስዳቸው ሁሉ እንደ ቤተ ሙከራ እንስሳ ይሄን ውጠና ሌላ ቀይርልሃለሁ ከሆነ ቆይቷል። በሽተኛ ያልሆነ ያላሰየመ የለም። ከሊቅ እስከ ደቂቅ፣ ከውስጥ እስከ ውጪ አገልጋይ ያለን ሁሉ አሰይመን ጨርሰናል። መዳናችንን እግዚአብሔር እንዲመልስልን ፈቃዱ ይሆን። ይሄ ሰው
ጠያቂ ያጣበት ሕመምተኛ የተባለበት ዘመን ላይ ኢየሱስ ክርስቶስ የማርያም ልጅ ወደ እርሱ ዘንድ መጣና ጥያቄ ጠየቀው። ለምን ጠየቀው ቢሉ ያለ ፈቃድ ስለማይሰራ፣ ያለ ፈቃድ ስለማያከናውን፣ ፈቃዱን የሰውን ነፃ ሐሳብ ነፃ ፈቃድ የሚያከብር ጌታ በመሆኑ አንድም ኋላ ላይ የሚመጣ ሌላ ለውጥ ታሪክ ስለነበር ሳይጠይቀኝ አዳነኝ እንዳይለው ትፈቅድኑ ትሄው ብሎ ጠየቀው። አስቡት፣ ለታመመ ሰው መዳን ትወዳለህን የሚል ጥያቄ ጠየቀው። ለታመመ ሰው ከመዳን ሌላ ምን ተስፋ አለው? ለተቸገረ ሰው ከመዳን ሌላ ምን ተስፋ አለው? ከመፈወስ ሌላ ምን ተስፋ አለው? ተወዳጆች፣ የእግዚአብሔር ልጆች፣ ልትድን ትወዳለህ ሆይ አለው። የተጠየቀው መዳን ነው። እርሱ ግን የቆጨውን የቀደመ ታሪክ ነው የመለሰው። አንዳንድ ጊዜ እግዚአብሔር የሚፈልግብንና ከእግዚአብሔር የምንፈልገው ነገር አይጣጣምም፣ አይገናኝም። በቃ በዛ በኢሳይያስ ዘመን የነበሩትን ሰዎች እንዳለው ያለ አንተ ሙሴ ታውሩ ግድም ግድመ ዋና ያውር ግድመ እንዳለ ተመልከቱ። ጌታ የጠየቀው ልትድን ትወዳለህ ሆይ ነው። እሱ ኦሪታዊ ልማዱን ነገረው። ኦሪታዊ ልማዱ ምንድን ነበር ቢሉ የማይደገም የማይቀር አንድ ልማድ ነበር። ርኅወተ ሰማይ ተደርጎ የእግዚአብሔር መልአክ ወደዚያ ስፍራ በወረደ ጊዜ ለአንጽሖተ ማይ ለቀድሶተ ማይ በወረደ ጊዜ ቀድሞ የገባው ሰው ይድን ስለነበረ የሚያድነው ጉልበት ያለው አብሮት ከሚሄደው ያዝለት ይናዝዝለት ዘንድ አንድም የ30 ዘመን ሰው ስለነበረ ክርስቶስ እርሱ ቀድሞ ተወራርዶ ጠብቆ ያስገባኛል ብሎ ታሪኩን መንገር ጀመረ። ብዙዎቻችን እግዚአብሔር ከኛ የሚፈልገውና እኛ ከእግዚአብሔር የምንፈልገው ነገር አልተገናኝቶ ሆኖ አስቸግሮናል። ብዙዎቻችን ይሄ ሕመምተኛም ችግሩ መቀደሙ ነበር ያንገበገበው። ሌሎች ድነው መሄዳቸው፣ የሰዎች ራፊን መልቀሙ፣ የዳኑት ሲሄዱ እያየ እሱ መዳኑ ስለዘገየበት፣ ያም ደግሞ ፍጥረት ላይ ትኩረት አድርጎ የሚረዳው ስለሌለ እንደሆነ ለጌታ ነገረው። ለማርያም ልጅ ለኢየሱስ ክርስቶስ ነገረው። አንዳንድ ጊዜ ሰው በነገር ሰክሮ ሲንቀሳቀስ ስታዩት አጠገቡ የሚያወራ ሳይኖር ያወራል። በቃ ትውልዱ እንዲሆኗል። በቃ እየጨነቀው በነገሮች ሁሉ አረፍት የሚያደርግበት ነገር ሁሉ እያጣ ዝም ብሎ ሲጨነቅ ነው። በቃ ሲባትት መውጣት መግባቱ ጭንቅ ሆኖበት በቃ እረፍት እግዚአብሔር ዘንድ ነው ያለው። ወዳጆች፣ የቅዱሳን አምላክ እግዚአብሔር ጋር ነው ያለው። በመንበሩ በዙፋኑ ውስጥ ህልፈት የሌለበት ንጉሥ እጅ ነው ያለው። ወዳጆች፣ ይህንን አምላክ ነው ማመን። ለዚህ አምላክ ነው መንበርከክ። ለዚህ አምላክ ነው መገዛት። ጥያቄውን አስተካክሎ መልሱን ሰጠው ጌታው። እሱ ሰው ነው የጠየቀው። ሰው የለኝም አለ። ዛሬ ያለ ሰው ምንም ይሳካ ነገር አለ? እግዚአብሔር የለኝም የሚል የለም እኮ። ሰው የለኝም ነው። ወደ ሁሉ ስፍራ ስትሄዱ ወደ አእምሯችሁ የሚመጣው ነገር ማን አለ እዛ ነው የምትሉት። እግዚአብሔር ይቀድማል እኮ ወዳጆቼ። ከፍጥረት ፈጣሪ አይበልጥም እንዴ? ከፍጥረት ፈጣሪ አይሻልም እንዴ? እግዚአብሔር ሰው ያዘጋጃል ነው የሚለው ክርስቲያን።
ኦርቶዶክሳዊው ምዕመን እግዚአብሔር ያዘጋጃል ነው የሚለው። በቃ እግዚአብሔር ይረዳል፣ እግዚአብሔር ያግዛል፣ እግዚአብሔር ያግዘኛል፣ እግዚአብሔር ይረዳኛል፣ መከናወን ከኔ ጋር ይሆናል ነው የሚለው ኦርቶዶክሳዊው ሰው። ሰው የለኝም አለው ጌታው። ሰው ሆነለት መድኃኔዓለም። ያው ስግው ቃል ወልዱ ለብሩክ የተባለ እርሱ ሰው ሆነለት። ዛሬ በዚህ ቀቢጸ ተስፋ ውስጥ ያላችሁ፣ የኑሮ ጣዕም የመረረባችሁ፣ የከፋባችሁ፣ ስራችሁ እሬት መረረ የሆነባችሁ እግዚአብሔር አለ፣ ግድ የላችሁም፣ ያልፋል። እግዚአብሔር ይለውጠዋል፣ ታሪኩን ይገለብጠዋል። የእግዚአብሔር ሐሳብ ከሰው ሐሳብ ይሻላል። አልቤሰ ባለ እውነት ነው። ሰው ያስፈልጋል። እንደጨበጡ መቆየት የለም። እመር እንዳረጉ መኖር የለም። ሁልጊዜ ሳይታወቅ እንደተበላ ዕቁብ ያልቃል። ቀኑ ያልቃል። የእግዚአብሔርን ሥራ በጊዜው እንድንሰራ እግዚአብሔር ይርዳል። ይሄ ሰው የለኝም ማለት ሕግው ቃል እርሱ ኢየሱስ ክርስቶስ ሰው ሆነለት። በቃ የጠበቀው የእግዚአብሔር መልአክ ወርዶ ርኅወተ ሰማይ ተደርጎ የውሃውን ውስጣ ተደርጎ ከሰው አስቀድሞ እንዲያስገባው ነበር። ብዙ ጊዜ መዳናችን ከኛ ርቆ የምንውጠው አላድን የምንመከረው አልጠቅም ካለን ቆይቷል። ሕመምተኛው ባለመድኃኒቱ ጌታ አጠገቡ እንደሆነ አላወቀም ነበር፣ አልተረዳም ነበር። ከንጉሡ አፍ ሲወጣ ቃል ያለ ሥራ እንደማይመለስ አልገባውም ነበር። አጠገቡ የቆመው የባለ መድኃኒተኞች መድኃኒት ባለቤት እንደሆነ አልተረዳም ነበር። ጌታው አየውና ተንስ ወጹር አራተከ አለው። ከቅዱስ ዳዊት ንባብ ጋር እዚህ ጋር ነው የሚገናኘው። እግዚአብሔር ይረድኦ ውስተ አራተ ሕማሙ። እዚህ ላይ ነው ወንጌሉ የሚገናኘው የሚገጥመው። ለበሽተኛው በአልጋው ላይ ይረዳዋል። ተነሳ አልጋህን ተሸክመ ሂድ አለው። እርሱ የጠበቀው ሌላ፣ ጌታው ያደረገው ግን ሌላ ነው። ተመልከቱ ሕመምተኞች፣ ዛሬም እንዲህ እየተቸገርን ያለ ነው። በምን ምክንያት ነው ወዳጆቼ? በምንድን ነው? ሕመምተኞች ይጠበቃል ሁል ጊዜም፣ ባለመድኃኒቱም ግን አለ። ዘመን እያስቆጠርን ከመዳን በአፋ እየቀረን የምንቆየው ለምንድን ነው? ምንድን ነው ምክንያቱ? ሕመምተኞች ባለመድኃኒቱን ያላገኙበት አብይ ምክንያት ምንድን ነው? ምንድን ነው ችግራችን? ያ ጌታ ማዳኑን አቁሞ ነው? መርዳቱን መፈወሱን ትቶት ነው? ታሞ መዳን ከኛ የራቀው ለምንድን ነው? ይህን ማየት ያስፈልጋል። በየጊዜው መመርመር ያስፈልጋል። በሉቃስ ወንጌል ምዕራፍ 8 ቁጥር 43 እስከ 47 ላይ ሌላዋን ታማሚ እናገኛታለን። ይህች ሴት የምትገርም ሴት ናት። ከዚህኛው ሕመምተኛ የዚችኛዋ የሚለየው ከየት እንደመጣ ሳታውቀው ከሰውነቷ ላይ ደም ይውዝ ነበር፣ ይወርድ ነበር፣ ይፈስ ነበር። መጽሐፍ ቅዱስ ምን ይላል? አሁን የጠቀስኩላችሁን ስታነቡት ገንዘቧን ከስራ ጨርሳ ነው የሚለው። ካበቃች በኋላ ወደ ኢየሱስ ክርስቶስ ሄደች። ከዚያም ለእማ ሐሰስኩ
ዘፈረ ልብሱ ብላ አሰበች። ተናግሬው አላለችም፣ አውርቼው አላለችም። ልብ በሉ። ባለመድኃኒቱም ጌታ የልብሱን ጫፍ እራፊውን ከነካው እድናለሁ አለች። ለዚህ ነው ወደ እግዚአብሔር ቤት መጥተን ሰበኑን ይዘን የካህናቱን ልብስ ይዘን መስቀሉን ይዘን ራሳችንን የምንዳስሰው። ሰላም ለኪ ቅድስት ቤተ ክርስቲያን አምሳለ ኢየሩሳሌም ብለን ደጃፏን ስመን ተሳልመን ጠርገን ድካማችን ወደ ብርታት የሚቀየረው። ለዚህ ነው ወዳጆች፣ የእግዚአብሔር ልጆች አስተውሉ። ይህች ሴት የልብሱን ጫፍ ብዳስስ ባለመድኃኒቱ ይፈውሰኛል አለች። እንዴት ባለመድኃኒቱ ጋር ትድረስ? የሚከተለው ሰው ብዙ ነበር፣ አብሮት የሚቆመው ብዙ ነበር። ግን የመጨረሻ ሙከራዋ ስለነበረ ባለመድኃኒቱን ጌታ እንደምንም በሰዎች መካከል ተጋፍታ ሄዳ የልብሱን ጫፍ እንዳሰበችው አደረገች። ከየት እንደመጣ ማታውቀው ደዌ ወዴት እንደሚሄድ በማታውቅበት አሰራር ባለመድኃኒቱ ጌታ ፈወሳት፣ አዳናት፣ እንደተመኘችው ሆነላት። ባለመድኃኒቱም ጌታ ያደርግልኛል ብላ በመጣችበት አንጻር አከናወነላት፣ አደረገላት። የእግዚአብሔር ልጆች ወደ ጸበሉ ስፍራ ስትመጡ፣ ወደ ቅዳሴው ስትመጡ፣ ወደ ዕጣኑ ስርዓት ስትመጡ እንዲህ ብላችሁ ነው፣ እግዚአብሔር ያደርጋል፣ እግዚአብሔር ይፈውሰኛል፣ እግዚአብሔር ይረዳኛል፣ እግዚአብሔር ያግዘኛል፣ መኝታዎቼን ወደ በረከት ይቀይራቸዋል፣ ሕማሜን ወደ ድህነት ይለውጠዋል ብላችሁ ነው። ይህች ሴት እንደተመኘችው ባለቤቱ መድኃኔ ዓለም ዛሬ መጌደላዊ ተብላ እንደምትታወቅ በከተማዋም ከኢየሩሳሌም ከናዝሬት ፈቀቅ ብላችሁ ስትመለከቱ የዘይት ከተማ አለ። ያ ከተማ በእሷ ስም ነው የሚጠራው ዛሬ፣ መጌዶላዊ ስለሆነች ማለት ነው። እና እንደ ርዕሳችን ትኩረት በሽታዋ ተፈወሰ። ጌታችን መድኃኒታችን ኢየሱስ ክርስቶስ ለአስተምህሮ፣ ለተነክሮ፣ ለተዘክሮ ጥያቄ ጠየቀ፣ ደገመና ማን ነው የዳሰሰኝ አለ። ቅዱስ ጴጥሮስ ገረመው። ሁሉ ሊያዩህ ይፈልጉሃል አለው። ስለዚህ እንዴት ነው ማን ነው የዳሰሰኝ የምትለው? እንዴት ነው ማን ነው የነካኝ የምትለው? ሕዝቡ እኮ እየተጋፋ ነው አለው ለጌታው። የለም አለ ክርስቶስ፣ የዳሰሰኝ ሰው አለ። ዝም ብሎ መምጣትና በዓላማ መምጣት ወደ ቤተ ክርስቲያን ልዩነት አለው። ምናልባት ዝም ብላችሁ የመጣችሁ ካላችሁ እግዚአብሔር ወደ ዓላማ አድርጎ ይቀይርላችሁ፣ ይቀይርልን። ለሁላችን በዓላማ እንድንመጣ፣ በዓላማ እንድንሰራ፣ በዓላማ እንድንጾም፣ በዓላማ እንድንጸልይ፣ በዓላማ እንድንሰግድ፣ በዓላማ እንድናስቀድስ ያስፈልጋል። ወዳጆቼ የእግዚአብሔር ልጆች፣ ይህቺ ሴት የዳሰሰኝ ማን ነው አለ፣ ደገመና። መጽሐፍ ምን ይላል? እንዳልቀረላት አውቃ ይላል መጽሐፉ። አንብቡት ወንጌሉን። እኔ ነኝ አለች።
ሁለቱን ሰዎች በአንድነት ማንሳት የፈለኩበት ምክንያት አለ። ለሁለቱም የተሰጣቸው ከመዳን በኋላ ያለ ትእዛዝ አለ። ኋላ ላይ እመለስበታለሁ። 5 አበይት ነገሮችን ላንሳ ርዕሴን ወደ ማዕከላዊ ስብከት ለመውሰድ። አንደኛ፣ የሕመምተኞቹና የባለመድኃኒቱ ግንኙነት ምን ይሁን? እስካሁን ርዕሱን አውርቻለሁ። ስለ መጻጉዕ ተርኬያለሁ። በኢየሩሳሌም ስላለው ስለ ጉድጓዱ ነግሬያቸዋለሁ። በመጌዶል ስላለችው ስለ ማርያም ነግሬያቸዋለሁ። ምንድነው አሁን የሚያገናኘን የኛን ርዕስ ከዚህ ትምህርት ጋር? አንደኛው የሕመምተኞችና የባለመድኃኒቱ ግንኙነት ቢሆን የሚሻለውን ነው ማሳያችሁ። አንደኛ፣ በሽተኛ መሆንን ማወቅ። ሁለቱም ሕመምተኞች መሆናቸውን አውቀዋል። የዚህ ዘመን ሰው የሚያስቸግረው ሁሉን አውቃለሁ ይላል፣ ከኔ ወዲያ ላሳር ይላል። በቃ አሁን የተቸገርነው ዓለሚቱም የተቸገረችው በዚህ ስርዓት ነው። የማያውቀውን የማያውቅ ሰው ጠፍቷል። ሁሉን አውቃለሁ የሚል ግን በዝቷል። በዚህ የተነሳ ነው ምድሪቱ ጣር እየተነፈሰች ያለችው። በነገስታቱም በምዕመናኑም ዘንድ ያው ነው። በቃ እኛ ያልነው ብቻ ይሁን፣ እኛ ብቻ ነን የምናውቀው ነው። እንዴ የሚያውቅ እኮ አለ እግዚአብሔር። ደግሞ የሰው ዕውቀት ከፍሎ ለሚታወቀው ከፍሎ እኮ ነው ሰው የሚያውቀው። ምናልባት አሁን አንድ ሰው የሂሳብ ባለሙያ ሊሆን ይችላል። ነገር ግን ከሂሳብ ባለሙያነት ሌላ የሚያውቀው ነገር የለም እኮ። ከፍሎ ዕውቀት እኮ ነው ያለን። ሙሉ በኩል እኮ እግዚአብሔር ብቻ ነው ወዳጆች። እገሌ የሚባል ስም ቢጠራለት ከፍሎ ዕውቀት እኮ ነው። በቃ ኢምንት የሆነውን ነገር እኮ ነው የሚያውቀው። ሌላውን እኮ ጠይቆ ነው የሚረዳው። እግዚአብሔር ብቻ እኮ ነው ሙሉ በኩል የሆነው። ተመልከቱ፣ ለከፍሎ ዕውቀታችን በቃ አቤት ስናስቸግር፣ አቤት ስንፎክር፣ አቤት ስንቀባጥር። በቃ ተወዳጆች እግዚአብሔር ልጆች፣ መጀመሪያ ሰው በሽተኛ መሆኑን ማወቅ አለበት። መጻጉዕም ሴትዮይቱም በሽተኛ መሆናቸውን አውቀዋል። ከኛ ዘመን ሰው የሚለዩት በዚህ ነው። የዛሬ ሰው እኮ አላውቅ ብሏል። በቃ ግን ያወቀ ይመስለዋል። በቃ ወዮ ላሳር ነው። በቃ በሽታን ማወቅ መቅድመ ነገር ነው። ሐዋርያው ቅዱስ ጳውሎስ በቀዳማይ የጢሞቴዎስ መልእክቱ እንዲህ ይላል። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 15 ላይ ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው ካለ በኋላ ከኃጢአተኞችም ዋነኛው እኔ ነኝ አለ። አየ እግዚአብሔር ሰው። ይሄ ሰው 3ኛ ሰማይ ድረስ የሄደ ሰው ነው። በነገረ መለኮት ዕውቀቱ የበለጸገ ነው። የማይድን ራስ ምታት ተሰጥቶት ለሥጋ መውጊያ ይገባል ሲባል እሺ ያለ ሰው ነው። ከኃጢአተኞቹም ዋነኛው ማንኛል እኔ ነኝ። እኛ ጋር የጠፋው ነገር ይሄ ነው። በቃ ወደ ሰው መጠቆም፣ ምዕመኑ ወደ ካህናቱ፣ ካህናቱ ወደ ቆሞሳቱ፣ ዲያቆኑ ወደ ካህኑ፣ መዘምሩ ወደ አጋፋሪው፣ እንዲህ የተገፋ መኖር የለም። እኔ ኃጢአተኛ ነኝ። የዛሬ ዕለት የሚያስተምረው እኔ በደለኛ ነኝ፣ እኔ ጥፋተኛ ነኝ እና ይቅር በለኝ፣ ራራልኝ፣ እዘንልኝ ማለት። በቃ ብዙዎቻችን በሽተኛ መሆናችን አልገባንም። ባለመድኃኒቱ ጌታ ፊት ቀርበን አልተረዳንም። በቃ ገና ነን። በጌታ ዘመን እንደነበሩት እንደ አባቶቻችን እንደ ሐዋርያት አዲናይቶሙ ነው ገና። በቃ አሁንም ቂጣ ነን። ፋሲካው ክርስቶስ በሆነታችንን ቀይሮን ወደ አማናዊ ዳቦነት መቀየር አልጀመርንም። ቅዱስ ጳውሎስ ግን ከኃጢአተኞቹ እኔ ዋነኛው ነኝ አለ። ተመልከቱ፣
ታዲያ አንተ ማን ነህ? እኔ ማን ነኝ? እናንተ ማን ናችሁ? ወዳጆች፣ እግዚአብሔር ልጆች፣ ይህ ሰው እስከ ሦስተኛ ሰማይ የተመነጠቀ ሰው ከኃጢአተኞቹ ዋነኛው እኔ ነኝ ካለ እኛ ማን ነን? እንግዲህ ልብ በሉ እስቲ ወዳጆቼ፣ እኛ ማን ነን? እኛ ምንድን ነን? አልተሰየመልንም እንጂ እኮ ምናልባትም መልበስ ሸፋፍኖን ከፈን ገንዞን እንጂ በውስጥ እኮ ብዙ የምንጨነቅባቸው ህመሞች አሉ። ግዴላቸውም እንመንና እንምጣ። ዘይተገብረ ለመላእክት ተገብረ ለካህናት በተባለው አሰራር እፎይ ብለን እንመለስ፣ አራክፈን እንመለስ። ድነን ተባርከን ተለውጠን እንመለስ። በሽተኛ መሆናችንን እንወቅ። ወዳጆቼ ጊዜ አትጨርሱ፣ ህመማችሁን ወቁ። ወደ አዳኙ ጌታ ወደ ማርያም ልጅ ወደ ኢየሱስ ክርስቶስ ቅረቡ። ቅረቡ ሀቤሁ ያበር ለክሙ ነው የተባለው። ወደ እሱ ስንመጣ ባለመድኃኒቱ ጌታ ይነግረናል፣ ያድነናል፣ ይፈውሰናል። ሐሴት አድርገን እንመለሳለን። ይሄ ነው የጾማችን ውጤት ሊሆን የሚገባው። ሁለተኛው የህመምተኞችና የባለመድኃኒቱ ግንኙነት መሆን ያለበት ወደ ባለመድኃኒቱ መሄድ ነው። መጻጉዕ ከ38 ዓመት በፊት ወደ ባለመድኃኒቱ ሄዷል። ያቃተው ወደ ወንዙ ውስጥ መግባት፣ ወደ ወራጁ ወንዙ ውስጥ መድረስ ነበር። ይህች ሴት ወደ ባለመድኃኒቱ መጥታለች፣ ግን መንገድ ላይ ሰዎች ገፍተዋት ነበር። አልተመለሰችም። ቀጥታ ነው የገፋችው። የልብሱን ጫፍ እስክታገኝ ድረስ ነው የደቀመችው። ችግሯ እስኪቀልላት ድረስ ነው የተቸገረችው። ማን ነው እንዲህ የሚበረታ ዛሬ? ማን ነው እንዲህ የሚጠነክር ዛሬ ከኛ? ወዳጆች፣ እግዚአብሔር ልጆች፣ ብዙዎቻችን ወደ ባለመድኃኒቱ መሄድ እንጀምርና መሃል ላይ ሌላ ነገር እንቀላቅላለን። ቅዱሳን በዚህ ታድለዋል። እኔ ግን አለ ቅዱስ ዳዊት በቸርነትህ ታመንሁ አለ። በቸርነቱ እንድንታመን እግዚአብሔር ይርዳል። በቸርነቱ እንድንታመን ልባችንም በመድኃኒቱ ደስ እንዲለው። እኔ ግን በቸርነትህ ታመንኩ፣ ልቤም በመድኃኒትህ ደስ ይለዋል አለ። አያችሁ፣ ባለመድኃኒቱን ጌታ ስናውቀው እንዲህ ሴት ትንሽ ልጅ እግዚአብሔር የተባለውን መድኃኒት ገዝታ ደስ ብሏት ሐሴት አድርጋ ቤተ ክርስቲያን ደረሰች። እንደ አቅሟ ጸለየች። እንደ አቅማችን እንድንጸልይ እግዚአብሔር ይርዳን። ብዙዎቻችን ከአቅም በታች ነው የምንጸልየው። ከአቅም በታች ስለምንጸልይ ነው ቤተ ክርስቲያን የወደቀ ምሳር መሞከሪያ የሆነችው። ፈሪ የሆን ነው ምንጨነቀው፣ በሁሉ ነገር ውስጥ ምንጨነቀው ከአቅም በታች ስለምንሰራ ነው። ከዚያ ጸለየች እና በል አብረን እንሂድ አለችው እግዚአብሔርን። ከዚያ በኋላ አባዬ አለችው። አቤት አላት። የመጨረሻ ድምፁ እግዚአብሔር የተባለ መድኃኒት ገዝቼ መጥቻለሁ አለችው። ባለ መድኃኒቱ ጌታ አላሳፈራትም። ለምን? በፍቅሯ ገዝተዋለች። አየህ ወዳጄ፣ አንተና እኔ ያቃተን በዚህ ፍቅር ልንገዛው ያን የቆሰለውን ንጉሥ፣ ያን መከራ መስቀልን የተሸከመውን ንጉሥ በዚህ ፍቅር ልንገዛው ስላቃተን ነው ምናጎበድደው። በፍቅር ገዛችሁ፣ በውዴታ ገዛችሁ፣ በአሚን ገዛችሁ፣ በእምነት ገዛችሁ። መድኃኔዓለም አይድንም ያሉት እስኪገረሙ ድረስ
አይፈወስም ያሉት እስኪገረሙ ምን አገኘ፣ ምን ነካው፣ ምን ሆነለት እስኪሉ ድረስ ነው የኛ ጌታ፣ የኛ አምላክ፣ የኛ ንጉሥ፣ የማርያም ልጅ ኢየሱስ ክርስቶስ የሚያድነው። በዚህ ልክ ነው ወዳጄ። ባለመድኃኒቱን ጌታ አልገዛ በፍቅር ብለን የተቸገርነው ያቃተን ስለዚህ ነው። ከባለመድኃኒቱ ንጉሥ ጋር አልሰራ ስላል ነው። ደነገጠ በልጁ ንግግር አባት። ሕፃናቱን አስቀድማቸው እግዚአብሔርን አሳውቋቸው። ሲበሉ ስማ ማርያም ምንተ ስማ ለማርያምን ይወቁ ግድ የላቸው። ታች ነው የሚሰራው። እኛ ላይ እየደከምን ነው የተቸገርነው። ከታች ስሩ። ሲጀምሩ በስድብ እንዲበላው እንዲበላት አትበሏቸው። ስመ እግዚአብሔርን መጥራት አለማምዱ ግድ የላቸው። ሲያድጉ መልካም እንዲሆን ሁሉ ነገር እግዚአብሔርን በፍቅር እንዲገዙት እንዲያውቁት፣ በፍቅር እንዲያመልኩት፣ በፍቅር እንዲወዱት። ተመልከቱ ይህቺ ሕፃን እግዚአብሔር የሚባል መድኃኒት ገዝቼን ልመጥቻለሁ። ደነገጠ አባት። እንዴት የት አገኘሽው? እንዲህ ዝርዝሩ ነገረችው። በእምነት ያንን ጸበል ጠጣው። አይድንም የተባለው ያ ሰው የመጻጉዕ ጌታ፣ የማርያም ጌታ፣ የማርያም ልጅ ኢየሱስ ክርስቶስ መድኃኒት ሆነው። ሐኪሞች ደነገጡ። ሲቆም አላመኑትም። ያ ሰው ነውን አለው። እግዚአብሔር አምላክ አባታችን እግዚአብሔር አቅሙ እንዲህ ነው ወዳጆቼ። አናሳንሰው፣ አናድክመው፣ ዝቅ አናርገው። በእምነት እንድንጠነክር፣ በሃይማኖት እንድንበረታ እግዚአብሔር ይፍቀድልን። ሁለተኛው ነጥቤ እንግዲህ ወደ ባለ መድኃኒቱ መሄድ ነው። ጅማሯችን መልካም ነው። መምጣታችን መልካም ነው። በየፌርማታው ሌላ ባለ መድኃኒት እንዳንሻ። የተሰቀለው ንጉሥ ይበቃናል። የቅዱሳን አምላክ እግዚአብሔር ይበቃናል። የማርያም ልጅ ኢየሱስ ክርስቶስ ይበቃናል። ባለመድኃኒቱን ወደ ባለመድኃኒቱ መሄድ ነው። ቅዱስ ዳዊት እንዳለ ማለት ነው። መዝሙር 69 ቁጥር 29 ላይ፣ መዝሙር 13 ቁጥር 5 ላይ እኔ ችግረኛና ቁስለኛ ነኝ፣ አቤቱ የፊትህ መድኃኒት ይቀበለኝ አለ ቅዱስ ዳዊት። የፊቱ መድኃኒት ለሁላችን ይቀበለን። የተጨነቅንባቸው፣ የተተበተብንባቸው፣ የታሰርንባቸው የሐሳብ፣ የእውቀት፣ የሌላም ችግሮች ቢኖሩ ባለመድኃኒቱ ጌታ በፊታችን እንዲሆን ፈቃዱ ይሁን። ሦስተኛው ነጥብ የራስን ጥረት ማድረግ ነው። ባለመድኃኒቱ ዘንድ ስትደርሱ የራስ ጥረት ማድረግ። በመጻጉዕም የምናየው በማርያምም የምናየው ይህንን ነው። ሁላችን የራሳችን ጥረት ማድረግ ይጠበቅብናል። ብዙዎቻችን የመጨረሻው ማጣፊያው ሲያጥር ነው ወደ እግዚአብሔር የምንመጣው። ይቅር በሉኝ። ብዙዎቻችን ዙሩ ከሮ ድካሙ በስቶ አቅማችን ተሟጦ ሲያልቅ ነው እንደ ሴቲቱ ገንዘቧን ሁሉ ከጨረሰች በኋላ ወደ ኢየሱስ ክርስቶስ መጣች አለ ቅዱስ ወንጌል። ከመጀመሪያው ጥረት እናድርግ። ከመነሻ ወደ እግዚአብሔር እንምጣ። የምክርም ምጽዋት ሰው ሲጠይቀን ወደ እግዚአብሔር ሂድ፣ ወደ እግዚአብሔር ሂድ፣ ወደ እግዚአብሔር ቅዱሳን ሂድ ብለን መምከር ይጠበቅብናል። የራስን ጥረት ማድረግ ነው። ሐዋርያው ቅዱስ ጳውሎስ ለፊልጵስዩስ ሰዎች ሲጽፍ በምዕራፍ 2 ቁጥር 13 ላይ እንዲህ ይላል፣ ስለ በጎ ፈቃዱ መፈለግንም ማድረግንም በእናንተ የሚሰራ እግዚአብሔር ነው ይላል። ስለምን ፈቃዱ? ስለ በጎ ፈቃዱ።
አየህ እግዚአብሔር ሰው መዳንህ ከአንተ የሚርቀው በጎ ፈቃዱን ስላለማወቅ ነው። የወቅቱ መጻጉዕ እንዳትሆን የወቅቱ ማርያም እንዳንሆን ያቃተን ፈቃዱን ስለማናውቅ መፈለጋችንም ከፈቃዱ ውጪ ስለሆነ ነው። ብዙዎቻችን በአፋችን ወይኩን ፈቃደከ እንላለን እኮ አባታችን ሆይ ስንደግም ፈቃድህ ይሁን እንላለን። ግን ፈቃዱን አንሰራም፣ አንታመንበትም። ከአፋችን በጉሮሯችን ወርዶ ልባችን ጋር አልደረሰም። በዚህ የተነሳ እንዴት እንፈወስ? እንዴት ያግዘን አምላካችን? የእግዚአብሔር ልጆች ተመለሱና በሕይወት እንኖር። ጊዜውም አሁን ነው። በዚህ ወቅት ነው መሰበር። በዚህ ወቅት ነው ዝቅታን መለማመድ። በዚህ ወቅት ነው የእግዚአብሔር ለመሆን ጥረት ማብዛት። ተወዳጆች የእግዚአብሔር ልጆች ሁላችን ለእግዚአብሔር እናስፈልገዋለን። ሁላችን ከሊቅ እስከ ደቂቅ ድረስ ለእግዚአብሔር እናስፈልገዋለን። በነገሮች ላይ ያለን ሐሳብ ጥርት ሊል ይገባል። በጎ ፈቃዱን መፈለግ፣ በጎ ፈቃዱን ማድረግ፣ በጎ ፈቃዱ እንዲከናወንልን መስራት ይጠበቅብናል ከሁላችን። መጻጉዕ አልጋውን ይዘህ ሂድ ሲባል ይዞ ሄዷል። ያዳነውን ግን ማን እንደሆነ አያውቅም። ትውልዱም እንዲህ ነው። በቃ እግዚአብሔርን ማዳን ይፈልጋል፣ ይፈቅዳል። የሚያድነውን ግን አይጠብቅም። የራሱን ይጨምራል በየቁጣቁጡ፣ የራሱን ያክላል በየስፍራው። እግዚአብሔር ዘያሲ ተወካፊ ይባላል ወዳጆች። የሚሰጥ የሚቀበልን ነው። ሁላችን ፈቃዱን እንወቅ። ፈቃዱ ይምራን። ፈቃዱን እንረዳ፣ ገንዘብ እናድርገው። በነገራችን ሁሉ ውስጥ የእግዚአብሔር ፈቃድ ይጨመርበት። መጻጉዕ ተሸከም አለው፣ ተሸክሞ ሄደ። ግን ያዳነው ማን እንደሆነ አላወቀም። ወዲያው ሰዎች መጡና ዛሬ ሰንበት ነው፣ ሊያውም ቅዳሜ። ታሞ እኮ የጠየቀው የለም ወዳጆች። ሰው የለኝም ነው እኮ ለክርስቶስ አለ። ባገኘ ጊዜ የሚያሸረግደው ብዙ ነው ወዳጆች። ካጣ ጋር እንድትቆሙ እግዚአብሔር ይርዳችሁ። ከቸገረው ጋር እንድንቆም፣ ካዘነው ጋር እንድናዝን እግዚአብሔር ይርዳን። ብዙዎቻችን በሞቀበት ነን። ይቅርታ በሞቀበት ነን ብዙዎቻችን። ሰው ባጣ ጊዜ ሰው የሌለው ሰው በዳነ ጊዜ የሚጠይቀው አላጣ። ተሸክሞ ሲሄድ የሚጠይቀው አላጣ። ያዳነኝ ተሸክመ ሂድ ብሎኛል አለ። ማን ነው እሱ አሉት። አላወቀው። አይገርማችሁ? 38 ዘመን ያለ ጥያቄ ኖሮ በ38ኛው ዘመን ላይ ያገኘውን ጌታ የጠየቀውን ማን እንደሆነ አላወቀም። ዓለም እንዲህ ነው። አይደንቅም? በዝናማት አብቅሎ በፀሐይ አብስሎ እየመገበ ዛሬም ቢሆን ሰዎች በነፃ ፈቃዳቸው እኮ አልባቲ ወሰራይ ወመጋቢ ለዛቲ ዓለም ይላሉ እኮ በድፍረት። አስገኚ የላትም፣ ሰሪ የላትም። ፀሐይ በፈቃዱ ይወጣል ይገባል፣ ጨረቃ በፈቃዷ ትወጣለች፣ ዝናማት በፈለጉ ጊዜ በፈቃዳቸው ይዘንማሉ የሚሉ እኮ አለ። ክርስቶስ ግን ምን አለ? ህድግዎ እስከ ጊዜ ማይረን አይደግ ንጉሥ መድኃኒዓለም እስከ አዝመራው ድረስ ተዋቸው። ሁሉ ሰው የሚቀብጠው ሁሉ ሰው የሚፎክረው ህድግዎ እስከ ጊዜ ማይረን ይዞት ነው። እስከ አዝመራው ማውቂያ ድረስ ተዋቸው ይላል የኛ አባት። ተውት፣ ተዋት፣ ተዋቸው። አይለይም እኮ ነገሥታቱንም ይላል፣ ምዕመናኑንም ይላል፣ ህዳጣኑንም ይላል፣ አዋቂዎቹንም ይላል። ዘቦይዝን ሰሚ አለ ይስማ። ተዋቸው ተብሎልን ነው የቆየ ነው። እስከ አዝመራው ድረስ ተዋቸው።
እስከ አዝመራው ማብቂያ ድረስ ተውት ተብሎ ነው የተተወው። እንዳትፈሩ ከኛ ስር ተሬስ አንዲቷ ያለ ቤቱ ፈቃድ ያለ ባለቤቱ ማሳብ ከዚህ ወደ ታጣው እኔና እናንተ በሐሳባችን ውስጥ በጎ ፈቃዱን መፈለግ ከዚያም ደግሞ መከናወን እንዲሆንልን መስራት ያስፈልገናል። ዝም ብሎ ማንቀላፋት አይገባም። በአዝመራ ዘመን አይተኛ፣ በሰብል መሰብሰቢያ ዘመን አይንቀላፋም። መጸለይ ያስፈልጋል፣ መትጋት ያስፈልገናል። አራተኛው ከዳን በኋላ ጥለን አንሂድ። ብዙዎቻችን ንስራዊ ጠባይ ያይልብናል። ወፈ ንስር ከሰማይ ሆኖ የምድሪቱን ሥጋ ይመለከታታል ይባላል። በእርግጥም ነው። ከዚያ ከሰማይ አነጣጥሮ ወርዶ ብድግ አድርጎ ሮጦ ይዞ ይመለሳል። ብዙዎቻችን እዚህም አጋዕዝተ ዓለም ሥላሴ ደጃፍ መተን ነጥቀን የምንበር ብዙዎች ነን። የማመስገን ጊዜ እንዲኖረን እግዚአብሔር ይርዳን። መጻጉዕ የማመስገን ጊዜ አልነበረውም። ተነስ ተሸከም ተባለ። ያዳነውን እንኳን ማንነቱን ሳያውቅ ዝም ብሎ ነር ብሎ ነው ተሸክሞ የሄደው። ውለታውን ለመክፈል ቸኩሎ የተሸከመችውን አልጋ እግዚአብሔር ይረዶ ስታራተ ሕማሙ ነውና ተሸከማት። በቃ ልብ በለው። በዕብራውያን ልማድ እንዲህ ያለው ተግባር ተተክቶ ይባላል። አራተኛው ነጥቤ ከዳን በኋላ ጥለን አለመሄድ ነው። የምስጋና የአኮቴት ጊዜ እንዲኖረን ማድረግ፣ የማመስገን ልማድ እንዲኖረን ሁላችን አፋችን ተመስገንን እንዲለምደው፣ ስንተኛ ተመስገን፣ ስንነሳ ተመስገን እንድንል፣ እኛ ጋር ያለው ነገር እስካልጎደለ ድረስ ትምክህት እንዲሆንብን አያስፈልግም። ወዳጆቼ የእግዚአብሔር ልጆች ሲጎድል ብቻ አይደለም ማስተዋል፣ ሲሞላም ማስተዋል ያስፈልጋል። ከዳን በኋላ ጥለን አለመሄድ፣ ማመስገን፣ የእግዚአብሔርን ፈቃድና ሐሳቡን ይበልጥ ማብዛት። አይገርማችሁ? እኛ ባመጣነው መገበሪያ፣ እኛ ባመጣነው ጧፍጣን ዘቢብ ሌሎች እያመሰገኑ ነው። የእኛ ቀን የመመስገናችን ቀን መቼ ነው? አጨንቃችሁም ወዳጆች? መቼ ነው የማመስገኛችን ቀን? ተመስገን የምንልበት ለእግዚአብሔር መቼ ነው? ሁላችን በነገራችን ላይ ይህንን መዘንጋት አያስፈልግም። አምስተኛው ነጥባችን የአዳኙን ውለታ አለመርሳት ነው። ሁለቱንም ላስታውሳችሁ። ተአብስ ዳግመ ከመ ዘያብይ ይርከብ ካላቸው ጌታ የባሰ እንዳያገኝህ ምን አትበል አትበድል አለ ጌታ። መጻጉዕ የባሰ እንዳያገኘው እንዳይበድል ነግሮታል። የሆነውን ታውቃላችሁ። የአዳኙን ውለታ ረሳ። ሰው ባጣ ጊዜ ሰው የሆነለትን ንጉሥ ረሳው። በቃ ከዚያ በቤተ መቅደስ ተገናኝቶ ይታብስ ዳግመ ከመ ዘያብይ ይርከብ ሲለው ይሄ ነው ያዳነኝ አያችሁ፣ የፈወሰኝ። ያኔ 38 ዘመን ያለ ሰው ቆይቼ የረዳኝ እሱ ነው አለ። ምስክር ሆነ በመከራ ቀን። ምነው እንደ ቀሬናው ሰው ቢሆን መስቀሉን በመሸከም ቢራዳ፣ በሐዘኑ ተካፋይ ቢሆን፣ ቢያንስ ውለታውን እንኳን ለጥቂት ቀን ቢያስብ። ብዙዎቻችን ያዳኙ ውለታ አምሽቶ እያስነጋን አላስተዋልም። እንድናስተውል ማን ይርዳን? ማን ይርዳን? እግዚአብሔር ይርዳን። ርዕሴን ለመጠቅለል አንድ ሐሳብ ልጨምርና ላብቅ። በአንድ ዘመን አንድ መካር የነበረው አንድ ንጉሥ ነበር ይባላል። ይህ ንጉሥ ይገርማችኋል፣ አማካሪውን ይሰማል። በተረትም ውስጥ እንደሚባለው መካር የሌለው ንጉሥ ያለ 1 ዓመት አይነግስ ይባላል። ለነገሥታቶቻችንም በጎ መካሪ እግዚአብሔር ያድልልን። ምክንያቱም እነሱ ጥሩ ሲተነፍሱት ነው ምድሪቱ ጥሩ የምትተነፍሰው። እነሱ መልካም ካልሆነ ሐሳባቸው በአንድ ቀን ሊያበራዩት ይችላሉ። እግዚአብሔር መልካም እንዲያደርጋቸውም ፈቃዱ ይሁን። በማማረር የምንፈጽመው ስለሌለ ነው። ጥሩ። ይሄ ንጉሥ መካር ነበረው። ምክር ይሰማል፣
የመካሩን ሐሳብ ይፈጽማል። ሲኖሩ አንድ ቀን በዙሪያው ያሉትን ሹማምንቱን ጠራና የደመራ ድግስ ደገሰ። ከዚያ ያን ድግስ ደግሶ መሃል ላይ ጨዋታው እየደራ ምግቡም እየተጠጣ ያለ አውራ ጣቱን አሳከከው። ማን ነው ሰውየው? ንጉሥ አይደል? አውራ ጣቱን አሳከከው። ከዛ ምን ያድርግ? ለአማካሪው ጠራውና ኧረ እባክህ አውራ ጣቴን በጣም በላኝ፣ በጣም አሳከከኝ፣ ምን ላድርግ አለው። አይ ንጉሥ ለወደድከው እጅህን የምትዘረጋ በጠላኸው ላይ የምትዘረጋ ነህና ዝም ብለህ ጫማህን ፍታውና ውስጥ ለውስጥ አድርገህ በሰይፍህ አከክ አድርገው ብሎ መከረው። እንግዲህ ልብ በሉ፣ የማን ሰይፍ ነው? የንጉሥ ሰይፍ አይደል? ከዚያ በኋላ እንዳለውም ጫማውን ፈታና ሰይፉን ከሰገባው አላቆ አውጥቶ ሲያክ አውራ ጣቱን ቆረጠው። የማን አውራ ጣት ተቆረጠ? የማን አውራ ጣት? የንጉሡ። ከዚያ በኋላ አማካሪው ሁሉም ደነገጡ። ይሄ አማካሪ ጠጋለና አይዞህ ንጉሥ ለበጎ ነው አለው። ከእግሩ መቆረጥ የአማካሪው ለበጎ ነው ማለት አበሳጭ፣ ተቆጣ። የኔ አውራ ጣት ተቆርጦ አንተ ለበጎ ነው ትላለህ አለው። ተቀየመው። የቀደመውን ውለታውን ሁሉ ረሳበት። የመከራቸውን በጎ ነገሮች ሁሉ በቃ ዜሮ አስገባው። ልብ በሉ። ወዲያው ያዙት አለ። ከሚበላው ከ3 1 እጅ ከሚጠጣው ከ3 1 እጅ ብቻ ስጡት ብሎ ወህኒ ከተተው። መቼም ሲያዘነብል አይጣል ነው። እግዚአብሔር ያዘንብልባቸው። በነገሮች ውስጥ በሰው እጅ ከመጣል በእግዚአብሔር እጅ መጣል ይሻላል ያለው ቅዱስ ዳዊት ወዶ አይደለም። እግዚአብሔር በሰው እጅ አይጣላቸው። እግዚአብሔር በሰው እጅ አይጣለ። ሰው ጨካኝ ነው፣ አይራራማ። በቃ ውለታ አያስታውስም። በቃ ይሄም ንጉሥ እያፍገመገሙ እያጣፉ ወስደው ወህኒ ከተቱት። 3 ወር 4 ወር 5 ወር ተቆጠረ። መካር አጣ። እንደ ልቡ የሚመክረው ጠፋው። ማጉደሉ ራሱ ትዝ አለው አለ። ከዚያ በኋላ አንድ ቀን እግሩን ሊያፍታታ ከቤተ መንግስቱ ወጣና ዝም ብሎ መሄድ ጀመረ። ሲሄድ ከንግስናው ክብ ከድንበሩ ባሻገር ገባ ሳያውቅ። ብቻውን ያለ ደጋፊ ያለ ጠባቂ በላይተሰብ የሆኑ ሰዎች ሰው የሚበሉ ሰዎች ዘንድ ደረሰ። ከዚያ መቼም የበላ ያስታውቅ የለ በፊቱ ሲያዩት በጣም ደስ አላቸው። ፊቱ ያማረ፣ መልኩ ያማረ፣ ይሄ ለጣዖታችን በጣም ያስፈልጋል ብለው ተሻምተው ወስደው ለካህኑ ጣዖት ሰጡት። እገሌ ነኝ የዚህ ሀገር ንጉሥ ነኝ የለም። ከተያዙ በኋላ ዝም ብሎ አጉል ማወራረድ ነው የሚሆነው። ያዙት፣ አጣጠቡት እንደ ስርዓታቸው። ከዚያ የካህኑ ጣዖት መጣና ሙሉ አካል መሆኑን መፈተሽ ጀመረ። ሲጀምር ምን የለው ተቆጣ። እንዴት አውራ ጣት የሌለው አካለ ስንኩል ለምጽዋት አቀርባላችሁ አላችሁ። ባመጡት ተቆጣ። ጭራሽ አነሱት፣ ልብሱን አለፈሱትና ገፍተው መለሱት። መቆረጡ ለምን ሆነለት? ለበጎ። አሁን ይሄ ንጉሥ ሲሮጥ ሲሄድ ማን ጋር የሚሄድ ይመስላችኋል? ያ የገፋው፣ ያ ያስተሐቀረው፣ ያ ያቃለለው ነገር ለበጎ ነው ያለው ውለታውን የተረሳው ሰው ጋር ሄዶ አዳኙን ውለታው ትዝ አለ። ና ወዳጄ ውጣ፣ በጣም ይቅርታ አድርግልኝ፣
ነገሩ ለበጎ ነው አለው። ብዙዎቻችን የእግዚአብሔርን መልካምነት የሚገባንና የምንረዳው ከዘገየ ነው፣ ከረፈደ በኋላ። ቀድመን እንዲገባን እግዚአብሔር ይርዳን። ቀድመን እንድናውቀው አምላካችን እንደ አምላክነቱ፣ እንደ ገዥነቱ፣ እንደ ንጉስነቱ፣ እንደ ዘላለማዊ መፍትሄነቱ እግዚአብሔርን እንድናውቀው እግዚአብሔር ይፍቀድልን። ይሄ ንጉስ በጣም አዘነ፣ እግሩ ላይ ተጠመጠመበት፣ ይቅርታ ጠየቀው። ምን ሆን ካለው ደንግጦ ኧረ እባክህ እንዲህ ብሎ ቅድም የተረኩላችሁን ሁሉ ነገረው አለና አሰበ። አሁንም ለካ መታሰሬ እኔም ለበጎ ነው አለ። ገብቷችኋል አይደል? መታሰሬ ለካ እኔም ለበጎ ነው አለው ለንጉስ። ያ ሁሉ ከምትበላው ከሶስት አንድ ቀንሼብ አንድ ሰጥቼ ከምትጠጣው ከሶስት አንድ ሰጥቼ እንዴት ለበጎ ይሆናል አለ። አይ ንጉስ አንተ በዋልክበት እውላለሁ አለ፣ አንተ ባደርክበት አድራለሁ፣ ካንተ ጋር አልለያይም ነበር። ብሄድ ኖሮ ያንተ ሞት ለማን ይሆን ነበር አለ? ለኔ ይሆን ነበር አለ። አዳኙ ጌታ እንዲህ ነው ውለታው። እሺ ወዳጆች፣ ቀድሞ ነው የሚሰንቀው፣ ቀድሞ ነው የሚያዘጋጀን፣ ቀድሞ ነው የሚያስብልን፣ ቀድሞ ነው የሚጠብቀን፣ ቀድሞ ነው የሚጠነቀቅልን። እኛንን አላስተዋል ያልነው ወዳጆች። ህመምተኞችና ባለመድኃኒቱ እሺ የሌላውን ቀን ተውት። ዛሬ መታመማችሁን አምናችሁ ለይቅርታ ቅረቡ። እንቅረብ፣ ግድ የላችሁ። ይሄ ዘመነ ጸዊም ነው። መጻጉን እንምሰለው፣ በቃ ደዌያችንን እንመን፣ በቃ ችግራችንን እንወቅ። በጎ ፈቃዱ ይግባን አምላካችን። ከዚያ እንመለስና እንደ ፈቃድህ ይሁን እንበለው እግዚአብሔር። በነገሮች ሁሉ የሚያስተምረን አምላክ። ህመምተኞች ባለመድኃኒቱን ይፈልጉታል፣ ግድ የላችሁም እንፈልገዋለን። ያን የቀራንዮውን በግ የማርያም ልጅ ኢየሱስ ክርስቶስ የቅዱሳን ብኩርናቸው የሰማዕታቱ ጣዕማቸው የሆነው እርሱ ለፍለጋው ዱካ የሌለው ለማዳኑ ምልክት የማይተው ንጉሥ እርሱ መጻጉዕን እዚህ ጋር ታሽ እዚያ ጋር ሁን አላለው፣ ተነሳ ነው ያለው። በቃ ዛሬ እንነሳ ሁላችን፣ ዛሬ ከፍ ከፍ እንበል። በቃ በጊዜ ጸዊም ወደ እግዚአብሔር እንመለስ። በአዝመራው ጊዜ አንተኛ፣ በበጎነት ዘመን አንድከም። ወዳጆች፣ የእግዚአብሔር ልጆች፣ ህመምተኞች እና ባለመድኃኒቱ እርሱ ብቻ ነው። ቅዱሳን የእሱ ቅርንጫፎች ናቸው። ሰማዕታት የእሱ ቅርንጫፎች ናቸው። ከተሰጣቸው ጸጋ ነው የሚያደርጉት። እርሱ ግን የእርሱ የሆነ ሁሉ የእርሱ ነው። ያለ ሰጪ የሚሰጥ፣ ያለ ነሺ የሚሰጥ ነው እግዚአብሔር። ሁላችን በዚህ ክብር እንድንቆይ ይፈልጋል። ተወዳጆች እግዚአብሔር ልጆች ሁላችሁ ባለመድኃኒቱን ጌታ መድኃኒትነቱን አውቀ ነው ቅዱስ ሥጋውን እንብላ፣ ክቡር ደሙን እንጠጣ፣ ከአጋዕዝተ ዓለም ሥላሴ በረከት ይዘን እንመለስ። የዚህ ጉባኤ ዓላማውም እናንተን ወደ ሕይወት መጥራት ነው። ካህናቱ እንዲያምሮባቸው ቁጭ ብለው እንደማያውቅ እንዳልተማረ ሆነው ለእናንተ አርአያ ለመንሳት ግብር ለማድረግ እንድንለወጥ ነው ተቀምጠው የሚሰሙ። አንድም ዳይጽ እንዳንሰራ በንግግር ምስጢር እንዳናጎድል የለም አይባልም እንዲሉ ነው ቁጭ የሚሉት እዚህ ጋር። ዝም ብሎ አይደለም። ሁላችን የተጠራችሁበትን ዓላማ እንድታውቁት ያስፈልጋል። እንድናውቅ እግዚአብሔር ይርዳል። ቅዱስ ሥጋውን በልተን ክቡር ደሙን ጠጥተን ድህነተ ሥጋን ድህነተ ነፍስን አግኝተን በዘላለማዊ መንግሥት ውስጥ ተቆጥረን መጻጉዕ ነበርኩ፣ ህመምተኛ ነበርኩ፣ ባለመድኃኒቱን ጌታ አግኝቼው ተገናኝተን በመንገድ ላይ እንዲህ ያደረገልኝ ብለን የምስጋና ጊዜ እንኖረን የእርሱ ቅዱስ ፍቃዱ ይሆን። ቅዱስ ሥጋውን እንብላ፣ ክቡር ደሙን እንጠጣ፣ በአገልግሎታችን እንጠንክር። የደከሙትን ሳይሆን የበረቱትን ሁላችን ለእግዚአብሔር እንደምናስፈልገው ይግባ። በዚህ ልክ እንድንኖር የእግዚአብሔር ፈቃድ ለሁላችን ይሆን። ባጎደልኩ በንግግር ዳይጽ ባስቀየምኩ ይቅርታ። የቅዱሳን አምላክ ሁላችንን ለትንሣኤው በረከት ያብቃን። እግዚአብሔር ይስጥልኝ።